The final moments of a believer and a disbeliever when they're about to pass away from this world into the other world. ዛሬ ስለ አንድ በጣም ዝነኛ ሐዲስ እንነጋገራለን። ይህ ሐዲስ አንድ ሙእሚንና አንድ ካፊር ከዚህ ዓለም ወደ ሌላው ዓለም ሲሸጋገሩ በመጨረሻ ጊዜያቸው የሚያጋጥማቸውን ነገር ይገልጻል። ሐዲሱን ኢማም አህመድ ዘግቦታል። አንድ ጊዜ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር በመዲና እንደነበሩ ይናገራሉ። ከአንሷሮች አንድ ሰው ሞተ። ለቀብሩ ሄድን። ቀብሩም ተዘጋጅቶ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በቀብሩ አጠገብ ተቀምጠው ስለ ቀብር ቅጣት መናገር ጀመሩ። በዚያ ወቅት ሱሐቦች ነቢዩ ሰለላሁ ዐለይሂ ወሰለም የሚናገሩትን ሁሉ ለመገንዘብና ለመያዝ በእጅጉ ትኩረት ቆመው ነበር። እንደማይንቀሳቀሱ ነገሮች ይመስሉ ነበር። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ስለ ሙእሚን የመጨረሻ ጊዜያት ተናገሩ። አንድ ሙእሚን በመጨረሻ ሰዓቱ ላይ ሲደርስ ፊታቸው እንደ ፀሐይ የሚያበራ መላእክት ይመጣሉ። ፊታቸው ውብ ነው፣ ጥሩ መዓዛም አላቸው። በመለበኛ ሁኔታ መላእክትን አናይም። ነገር ግን ነፍስ ከሰውነት ልትወጣ ስትቀርብ የነፍስ እይታ ይከፈታል። ከዚያም ወደ ሌሎች ዓለማት ማየት ትችላለች። እስከሚታይበት ድረስ ተሰልፈው የቆሙ መላእክትንም ታያለች። መለከል መውት የሞት መልአክ ይመጣና ከሚሞተው ሰው አጠገብ ይቀመጣል። ከዚያም ለነፍሱ እንዲህ ይላታል፣ ውጪ፣ አላህ በአንተ ረክቷል። ነፍሱም ያለምንም ችግር ትወጣለች። ምክንያቱም የሙእሚን ነፍስ ፈተናው እንዳበቃ ትረዳለች። እንዲሁም አላህ በአንተ ረክቷል የሚለውን የደስታ ዜና ትቀበላለች። ነፍሷ ከሰውነቷ እንደወጣች መለከል መውት ለሚጠበቁት መላእክት ያስረባታል። ይቺ ነፍስ ጥሩ መዓዛ አላት። እንደ ሰውነታችን ሽታ እንዳለው ሁሉ ነፍስም መዓዛ አላት። ሰውነታችንን በሽቶ በኮሎኝ እና በሌሎች መዓዛ ያላቸው ነገሮች እናሸታለን። ነገር ግን ጥሩ ነፍስ በራሷ መዓዛ አላት። መላእክትም ከጀነት የመጡ ልዩ ልብሶችን ያመጣሉ፣ ነፍሷንም በእነርሱ ይጠቀልሏታል። እነዚያ ልብሶችም ጥሩ መዓዛ አላቸው። መላእክት ነፍሷን ከአንዱ እጅ ወደ ሌላው እጅ እያስተላለፉ ወደ መጀመሪያው ሰማይ ይወስዷታል። በመንገድ ላይ የሚያገናኟቸው መላእክት ሁሉ ይህን ውብ መዓዛ ይሸታሉ። ይቺ የማን ነፍስ ናት ብሎ ይጠይቃሉ። እነርሱም ይቺ የእክሌ ልጅ የእክሌ ነፍስ ናት ይላሉ። እንዲህ እያሉ እስከ መጀመሪያው ሰማይ ይደርሳሉ። በዚያም ተመሳሳይ ነገር ይፈጸማል። ከዚያም አላህ ሱብሓነሁ ወተዓላ ይላል፣ የባሪያዬን መልካም ሥራዎች መዝገቡ። በሰማያትም የሚከናወኑ ነገሮች ይከናወናሉ። ነፍሷ ብዙ መላእክትን ታያለች። በአላህ ፊት ሲሰግዱም ትመለከታለች። ከዚህ በፊት የሞቱ ነፍሶችንም የማግኘት ዕድል ታገኛለች። ከዚያ በኋላ ቀብር ሲፈጸም ነፍሷ ከሰውነቷ ጋር ግንኙነት ታደርጋለች። ከዚያም የቀብር ጥያቄና መልስ ይጀምራል። ጥያቄዎች ተዋውቁ ናቸው። ጌታህ ማን ነው? አላህ ጌታዬ ነው። ሃይማኖትህ ምንድን ነው? እስልምና ሃይማኖቴ ነው። ስለዚህ ሰው ምን ትላለህ? እርሳቸው የአላህ ነቢይና መልእክተኛ እንደሆኑ አምናለሁ። ይህን እንዴት አወቅ? የአላህን ቁርአን አንብቤ አመንኩበት። ከዚያም ሌሎች ጥያቄዎችን በትክክል ይመልሳል። መላእክትም በእንግት ትክክል መልሰሃል ይላሉ። ከዚያም ድምፅ ይመጣል፣ አላህ ይህን ባሪያዬ በበርዛኽ ሕይወት ውስጥ በመልካም ሁኔታ እንዲኖር አዝዣለሁ። እረፍት ቦታ ስጡት። ተሳካ ሰው ስለሆነ ብዙ ጸጋዎች ይሰጡት። ከዚያም መላእክት እንዲህ ይሉታል፣ ሙእሚን ባትሆን ኖሮ የሚሆንልህን ወጣ በጀሃነም እናሳይሃለን። አሁን ግን በጀነት ያለህን ወጣ እናሳይሃለን። ያ መስኮት ይከፈትለታል። በበርዛኽ ሕይወት ሳለም ወጣውን በጀነት ማየት ይችላል። ስለዚህ በቂያማ ቀን የጀነት ምስራች ሲሰተው ወጣውን አስቀድመው ያውቀዋል። ምክንያቱም በሙሉ በርዛኽ ሕይወቱ ውስጥ እያየው ነበር። ከዚያም አንድ በጣም ቆንጆ ሰው በበርዛኽ ሕይወቱ ይገባል። ከእርሱም ውብ መዓዛ ይወጣል። የሞተው ሰው እንዲህ ይለዋል፣ አንተ ማን ነህ? ከዚህ በፊት አላየሁም። እርሱም ይላል፣ እኔ መልካም ሥራዎችህ ነኝ። በዚህ የበርዛኽ ሕይወት ከአንተ ጋር ለመሆን መጥቻለሁ። ከዚህም በፊት እንደተነገረው የቀብር ጥያቄዎች ሊጀምሩ ሲሉ መልካም ሥራዎቹ ከሁሉም አቅጣጫ ይከቡታል። ከዚያም በጣም ደስ ይለዋል። ወደ ቤተሰቤ ሄጄ እንደተሳካልኝ ልንገራቸው ይላል። ነገር ግን ገና አይደለም። አንድ ቀን ነፍስህና ሰውነትህ ደጋግመው ይገናኛሉ። ያ የቂያማ ቀን ነው። አሁን ግን ወደ ቤተሰቦችህ መሄድ አትችልም። አንዳንድ ጊዜ በህልም ውስጥ ለቤተሰቦቻቸው ሊታዩና ሁኔታቸውን ሊነግሯቸው የሚችሉ ቢሆንም ይህ ተለይቷል። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ስለ ካፊር ሰው ሞት ተናገሩ። ካፊሩ ሲሞት ሁኔታው ፈጽሞ የተለየ ነው። ሙእሚኑ ያ አላህ ተሳክቶልኛል ብሎ ይደሰታል። ካፊሩ ግን ነፍሱ ከሰውነቱ ልትወጣ ስትቀርብ አስፈሪ ቅርጽ ያላቸው መላእክት ያያል። ነፍሱ ከሰውነቷ መውጣት አትፈልግም። መላእክትም በሙቅ ብረት ላይ የተጣበቀ እርጥብ ቱት እንደሚነከል በኃይል ይጎትቷታል። ከዚያም በቆሻሻ በመጥፎ ሽታና በእሾን የተፈላ ጨርፍ ይጠቀልሏታል። የካፊሩ ነፍስም እጅግ መጥፎ ሽታ አላት። መላእክት በመንገድ ላይ ይህን ነፍስ ከእኛ አርቁ፣ የማን ነፍስ ናት? እጅግ መጥፎ ሽታ ነው ይላሉ። ይቺ የእክሌ ልጅ የእክሌ ነፍስ ናት ይላሉ። እስከ መጀመሪያ
መጀመሪያው ሰማይ ይወሰዳል። ነገር ግን የሰማይ መላእክት ወደ ላይ እንዲገባ አይፈቅዱለትም፣ ምክንያቱም ይህ የካፊር ነፍስ ነው። ከዚያም ተመልሳ ትጣላለች። የቀብር ጥያቄዎች ሲጀምሩ መልስ መስጠት አይችልም። አላህ ሱብሓነሁ ወተዓላ ስራዎቹን እንዲመዘገቡ ያዛል። ከዚያም የቀብር ቅጣት ይጀምራል። ነፍሱ በጸጸት በንስሐ እና በሐዘን ትሞላለች። ነገር ግን በጣም ዘግቷል። ለመልካም ነፍስ የበርዘኽ ሕይወት በደስታ እንዲዘጋጅላት እንደታዘዘው፣ ለመጥፎዋን ደግሞ የማይቋረጥ ቅጣት ይዘጋጃል። ከዚያም በጣም አስፈሪ መጥፎ ሽታ ያለው ሰው በበርዘኽ ሕይወቱ ይገባል። የካፊሩ ነፍስም አንተ ማን ነህ? እጅግ መጥፎ ሽታ አለህ፣ እጅግም አስፈሪ ትመስላለህ ትለዋለች። እርሱም ይህል እኔ መጥፎ ሥራዎችህ ነኝ፣ አላህ በዚህ ቅርጽ አድርጎኛል። በዚህ የበርዘኽ ሕይወት ከአንተ ጋር ቆያለሁ። ላይ የተወሰነብህ ቅጣት አለ። እኔ ከአንተ ጋር መኖሬም ሌላ ቅጣት ነው። ይህ ሐዲስ እንደተነገረው በኢማም አሕመድ፣ አቡ ዳውድ፣ አነሳኢ፣ ኢብን ማጃ እና በሌሎች የሐዲስ መጽሐፍቶች ውስጥ ተዘግቧል። አንዳንዶቹ አጭር ቅብጂ ሲያመጡ፣ ሌሎቹ ዝርዝር ቅብጂ ያመጣሉ። አላህ ሱብሓነሁ ወተዓላ ከቀብር ፈተና፣ ከቀብር ቅጣት፣ ከጀሃነም ቅጣት ይጠብቀን። በቂያማ ቀን ከሚያፈሩት ሰዎች እንዳንሆን አላህ ይጠብቀን። ሁልጊዜ ለዚያ ጉዞ መዘጋጀትን ልማድ እናድርግ። አሚን። اللهم صل على محمد وعلى آل محمد صلى الله عليه وآله وسلم.